ስለ ባቱ ዝዋይ ከተማ በትንሽ ውስጥ ለማየት ብትሞክሩ ከሌሎቹ ከተማ ለየት የሚያደርጋት ባቱ ከተማ በጣም ሀይቅ አካባቢ በመሆኗና ለተለያዩ ነገር ለቱሪስት በጣም አመቺ ነው። በጣም በአኳይ ከዚህ ደንበል ሀይቅ በጣም ደስ የሚል አካባቢ ነው። በአሳ ምርትን በጣም የታወቀ ነው። አሳ እዚህ ከተማ ውስጥ መብላት ከፈለጋችሁ በጣም ርካሽ ነው። ሌላው ደግሞ ባቱን የተለየ የሚያደርገው ባቱ ከተማ የምትገኘው በምስራቅ ሸዋ ውስጥ እንዲሆን ኦሮሚያ ክልል ምስራቅ ሸዋ ወደ አዋሳ ሻሸመኔ በሚወስደው መንገድ ላይ እንዲሆን ብዙ መኪኖች በዚህ አቋርጠው ይሄዳሉ። ወደ አርባ ምንጭ የሚሄድ ወደ አዋሳ፣ ሞያሌ፣ ነጌሌ፣ ቦረና፣ ባሌ፣ ሮቤ የሚሄዱ ሁሉ በዚህ አቋርጠው ያልፋሉ። በጣም ሰፊ ቦታ የሚሄዱ መኪኖች በዚህ አቋርጠው ያሉ። ከሁሉም በላይ እንድትረዱ ወይ እንድትሰሙ የፈለግኩት በላይ ዛሬ ስለ ባቱ በዚህን ዘመን እንግዲህ ታውቃላችሁ ሀገራችን ውስጥ ብዙ ከተሞች ኮሪደር ልማት ተግባራዊ ለማድረግ ብዙ ቦታ ይፈርሳሉ። ባቱ ግን ቀድሞውኑ ስለ የኮሪደር ልማት የገባት አይነት ማለት ትችላላችሁ። በጣም ሰፊ መንገድ አለው። ዋናው መንገድ ላይ አልወጣንም። አሁን ከኋላ ከቡታጅራ መንገድ መጥቶ ወደ ዋና ከተማ እየገባ ነው። ዋናው ከአዲስ አበባ ወይም ከፍንፍኔ ወደ ደቡብ አቅጣጫ ወደ ሐዋሳ የሚሄደው መውጫ ላይ ለመውጣት ደርሰናል። አሁን የመንገዱ ስፋት በጣም ይገርማቸዋል። እሱን እንድታዩ ፈልጌ ነው። ከኮሪደሩ ቀድሞም በጣም ብዙ ሰፊ መንገድ ያለው ብዙ አውቶቡሶች የሚቆሙበት ለቁርስ ለምሳ ከአዲስ አበባ ወደ ደቡብ ከደቡብ የተለያዩ ከተሞች የኦሮሚያም ጭምር ነው። ደቡብ ስል የሞያሌ፣ የነጌሌ፣ የሻሸመኔ በጣም ወደዚህ ቦረናና ነጌሌ፣ ባሌም ጭምር ብዙ ከተሞች በዚህ አቋርጠው የሚሄዱ ናቸው። እርግጥ ባሌ የሚሄድ አማራጭ ሌላ ቢኖር አርባ ምንጭም በአሁን ዘመን እንኳን ሌላ አማራጭ ቢኖርም በአብዛኛው በዚህ በመሄድ ይታወቃል። እና እስቲ ስለ ኮሪደሩ ስፋት ከመንገድ ቤቶቹ ተሰርቶ ያሉትን እስቲ እዩት። ከአስፓልት ላይ ምን ያህል ገባ ብሎ እንዳለው በጣም 15-20 ሜትር በላይ ቀድሞውኑ የተሰሩ ዛሬ ሳይሆን የዛሬ ከብዙ ዓመታት በፊት እንደዚህ ትልቅ ማስተር ፕላኗን አክብራ የሰራች ከተማ ነች። ግሪን ነው እንደምታዩት። ግራና ቀኝ ሰፊ ቦታ አለው። መኪና አስፋልት ላይ አይቆምም። ወደ ውስጥ ገብቶ መቆሚያ አለው። የእግረኛ መንገድም አለው። በግሪንም የተሸፈነ ነው። ግራ ቀኙም እኔ አሁን በአንድ ብቻ እያሳያቸው ቢሆንም ግራ ቀኙም ሰፊ ቦታ እንዳለው እና ባቱ ወይ ደግሞ በዘልማድ ዝዋይ ተብሎ የሚታወቀው ከተማ ባይዘ ዝዋይ እንዲሁ በዘልማድ ነው እንጂ ትክክለኛ ስሙ ባቱ ከተማ አስተዳደር ነው። አካባቢው ትንሽ አየሩ ሞቃት እንዲሆን ዝቃል እንዲሆን በጣም በልምላሜና የሀገሪቷ የቲማቲም፣ የፓፓዬ፣ የሽንኩርት በጣም ለአዲስ አበባ በማቅረብ የምትታወቅ ባይዞ ቲማቲም ከዚህ እስከ ጅቡቲ እስከ ድሬዳዋ እስከ ሞያሌ እስከ መቀሌም በተለያዩ ወደ ተለያዩ ቦታዎች መርካቶ ገበያ እንዳለ አዲስ አበባ እንዳለ ይታወቃል በማለት ነው። ለሀገሪቷ በቲማቲም በሽንኩርት ምርታማነት በጣም የምትታወቅ ከተማ ነች። ከዛ ውጪም ደግሞ ከተማዋ እንዳልኳችሁ በኮሪደር ብዙም ኮሪደር ልማት መጣ ብላ ጭንቀት ያልገባች ሰፊ መንገድ ግራና ቀኝ ላይ ያላት ነች። ምንም ዋና መንገድ ላይ የፈረሰ ቤት ወይ ፈርሶ የሚታይ የለም። አስቀድሞ ብዙ ነገሮቹ የተስተካከለ ከተማ ነው እና ወደ ባቱ ስትመጡ እርግጠኛ ነኝ ማንም ሰው ይደሰታል። የመዝናኛ ሆቴሎች አሉ፣ የተለያዩ ማረፊያዎች አሉ። አልጋ በጣም በሚገርም ሁኔታ ከሀገሪቷ በጣም በቀነሰ ዋጋ ይገኛል። ሁሉ ነገሩ በጣም ብዙ አትራክቲቭ ነገሮች አሉ ብዬ ቢነግራችሁ ማጋነን ወይ ደግሞ መዋሸት ነው። በአጠቃላይ ባቱ አካባቢ የሚታዩት ሰው ብዙ ነገሩ ደስ የሚል ነው። ብዙ አሳ ቤቶች አሉ፣ ብዙ ቁርጥ ቤቶች አሉ። ብዙ ሰው ሲንቀሳቀስም ደስ የሚል አይነት ነገር ነው። እኔ ወይ ባቱ ሲመጣና ያንን አጋጣሚ አግኝታችሁ ወደዚህ ከመጣችሁ እያረፋችሁ ብትሄዱ ደስ ይላል። እኔ ዛሬ አብረን የምንሄድ ቡድን የሚያርፍ አይደለም፣ እየነዳን ብቻ ቀጥታ እያለፍን ነው።
በአጠቃላይ በጭሩ በጣም አመሰግናቸዋለሁ። ታንኪዩ